አንተም ሱረቱል ዩሱፍን እየቀራው ነበርና አንቀጽ 67 ላይ ሲደርስ ኢነከ ይደኩና አዚም ያንሳል ዓለም እንዴ ትክክል ነው። ግን አባይ ትክክል ነው። ሁላችንም ማለት መጥፎች ነው አይደለም? ወላሂ አይደለም። እንደው ደስ የሚለው ነገር እሱ ካፊር ነው። የካፊር ቃላት ደግሞ አንይዝም እንጂ ያለው ደህና ነኝ። እናንተ ያላህ ንግግር ነው ባላህ ነው እንደዚህ ምናምን የምትሉት እኔ እና ደግሞ ቁርአን አይሳሳትም ምናምን እኔ ቁርአን ይሳሳታል ብያለሁ አላልኩም። ግን ይሄ ቃላት የአላህ አይደለም ማለት በመጀመሪያ ሙስሊም ከሆንሽ ሻሃዳ የሚያስደርግ አይነት ነው ይሄ ማለት ነው። ቁርአንን መመለስ ረዱንሱ ሲኮፍር ስለሆነ ማለት ነው። ጥንቃቄ ማድረግ አለብሽ። ሙስሊም ካል ወሃብያ ከሆንሽ ወደፊት የምሰጠው አሁን ለሌሎቹ ጥንቃቄ ትምህርት በዛ መልኩ ሊሆን ይችላል እንጂ ላንቺ ምንም ትርጉም የለውም። ምክንያቱም ወሃቢያ ብሎ ማለት ባት አምላኪ አላህን የካዱ ስለሆኑ ቁርአንን ቢመልሱም ቁርአንን አንቀበልም ቢሉ ሰላም አለይኩም ወራህመቱላህ ሀባይቢ ይሄንን ቪዲዮ ለዚህ አህባሽ ለሱ ብቻ ሳይሆን ለአህባሾች እንዳለ አድርሱልኝ። እኔ አንድ ነገር ዛሬ ይወላችሁ ወላሂ ወተላሂ ثم ወረበል ከዕባ አንድ ነገር ምዬ ልነግራችሁ የምፈልገው አንድ ነገር አለ። እናንተ አህባሾች አህሉል ሙሽሪኮች ናችሁ ማዕሩፍ፣ አዕዳኡላሂ ወአዕዳኡ ረሱል ናችሁ ማዕሩፍ። ይሄ የታወቀ ነው። ግን አሁን አንድ ነገር የምነግራችሁ ነገር ቢኖር እናንተ አዋቂ ነን እያላችሁ ማለት ነው አላህ Subhanahu Wa Ta'ala ለራሱ የሰየመውን ነገር ኦኬ ኢስባት ማድረግ አቅቷችሁ አላህ ሰሚ አይደለም፣ አላህ ተመልካች አይደለም፣ አላህ አይን የለውም፣ አላህ ጆሮ የለውም፣ አላህ እጅ የለውም፣ አላህ አለ ፈጣሪያችሁ ማን ነው? አላህ ነው። የት ነው ያለው ስትባሉ እንኳን እዚህ ነው ብላችሁ መኖሩን ያላረጋገጣችሁ ሰዎች ኦኬ ያውም አዋቂዎች ነን ብላችሁ እንደዚህ አይነት ኢዕቲቃድ ያላችሁ ሰዎች ማለት ነው ከናንተ ይልቅ ጃሂል ሆኖ አሊፍና ባን ያለየ ላኪን አላህ Subhanahu Wa Ta'ala ለራሱ የሰጠውን ነገር ኢስባት የሚያደርግ ሰው አላህ ተመልካች ነው፣ ነዓም ተመልካች ነው። አላህ ሰሚ ነው፣ ነዓም ሰሚ ነው። አላህ እጅ አለው፣ ነዓም እጅ አለው። አላህ Subhanahu Wa Ta'ala ይሄን አለኝ አለ፣ ነዓም አለው። አላህ ፈውቀል አርሽ ነኝ አለ፣ ነዓም ፈውቀል አርሽ ነው ብሎ ኢስባት የሚያደርጉ ሰዎች ከናንተ የበለጡ አላህ ዘንድ ቦታ እንዳላቸው ማወቅ አለባችሁ እናንተ ማለት ነው። ፈርስት ኦፍ በመቀጠል ደግሞ እናንተ አላህ Subhanahu Wa Ta'ala ማን ነው ሲባል ጌታዬ ነው። ይሄ ሐታ በዛ ዘመን ማለት ነው በረሱል ዘመን የነበሩ فهؤلاء المشركون الذين قاتلهم رسول صلى الله عليه وسلم እነዛ ሙሽሪኮች በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ራሱ ማለት ነው ያኒ ቢጠየቁ ተውሂድ ሩቡብያ ላይ ችግር አልነበራቸውም። ጌታችን አላህ ነው ለማለት ምንም አይነት ችግር የለባቸውም። فإذا أردت الدليل على أن هؤلاء المشركون الذين قاتلهم رسول الله صلى الله عليه وسلم يشهدون بهذا الناس ራሱ በዚህ ይመሰክራሉ። ለዚህም ደግሞ አላሁ ተባረከ ወተዓላ በቁርአን ለምን ብሏል? በተከበረ ቃሉ አላሁ ዐዘ ወጀል እንደዚህ ይላል ብለህ ጠይቃቸው ያ ሙሐመድ ቁል መን የርዙቁኩም ሚነ ሰማእ ከሰማይ ማን ነው የሚረዝቃችሁ? ወልአርዲ አመን የምሊኩ ሰምዐ ወልአብሳር ወመን ዩኽሪጁል ሐየ ሚነል መይት ወዩኽሪጁል መይተ ሚነል ሐይ ወመን ዩደብሩ አልአምረ ፈሰየቁሉነ አላህ። እነሱ ራሱ ይላሉ። ማን ይላሉ? አላህ። በዛ ጊዜ ራሱ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከነሱ ጋራ ሲጋደሏቸው የነበሩ ሰዎች እንኳን በተውሂድ ሩቡብያ ላይ ችግር አልነበራቸውም። እናንተ ዛሬ ላይ ያላችሁ አህባሾች ወለ ሱፊዮች ግን ማለት ነው ሐታ በሩቡብያዎቻችሁ ላይ እንኳን እርግጠኛ ያልሆናችሁ ሰዎች ናችሁ። ምክንያቱም እንደውም እኛ ነን እኮ እናንተን ለማክፈርም እኛ ነን እናንተን ከሚላ ለማውጣት ራሱ ቅርብ መሆን ያለብን። ምክንያቱም እናንተ በአላህ Subhanahu Wa Ta'ala አንድነት እንኳን አይበቃንም ብላችሁ ሌላን አንዳዳ አላህ Subhanahu Wa Ta'ala እንዳለ ወይ ደግሞ ሌላ ብጤ የምትይዙ ሰዎች ናችሁ እናንተ። ይሄ እንደውም እናንተን ለማክፈር ቅርብ ነን። ምክንያቱም ካላችሁ لا خلاف أن التوحيد لا بد أن يكون بالقلب واللسان والعمل فإن اختل شيء من هذا لم يكن الرجل مسلما. ይሄ معروف ነው።
ፈኢን ዓረፈ ተውሂደ ወለም ያዕመለ ቢሃ ፈሁወ ካፊር። ወላሂ ልዓዚም እናንተን ለማክፈር የምንቀለው እኛ ነን። ካፊርነቱ ብቻ ደግሞ አይደለም ሙዓኒዱን እናንተ ማለት ከፊርዓውነ ወኢብሊሰ ወአምሳሊሂማ ጠይብ ሙዓኒዶች ናችሁ። ከማን ጋር? ከፊርዓውኖች ጋር ከፊርዓውን ጋር ወኢብሊሰ ከኢብሊሶችና ወአምሳሊሂማ ከነሱ ጋር አንድ የሆናችሁ ሰዎች መሆናችሁን እኛ እናንተን በማስረጃ ቁጭ ልናረጋችሁ እንችላለን። ይህንን ማወቅ አለባችሁ። ፈርስት ኦፍ ኦል እያወቃችሁ ወላኪን በአላህ ስብሓነሁ ወተዓላ አንድነትን አልኳችሁ እኮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዛሬ ላይ በህይወት ቢኖሩ ኑሮ ልክ ትላንትና እነዛ ሙሽሪኮችን ያውን በነቢ ሙሐመድ ዘመን የነበሩ በላኢላ እንደውም እነሱ ሲያሻርኩ ወላሂ የሚያሻርኩት በመልካም ሰዎች ነበር የሚያሻርኩት፣ ወይ ደግሞ እነዚህ ኢዕቲቃድ የሚያደርጉት እንትን ለማድረግ ወደ አላህ ያደርሱናል ብሎ ኢዕቲቃድ የሚያደርጉ ወይ ደግሞ ሶስተኛ ወገን አድርጎ መሀል ላይ እንትን የሚያደርጉት ወደ አላህ Subhanahu Wa Ta'ala ያቀርቡናል ብሎ የሚያምኑ ሰዎች እነማን ነበሩ? መልካሞች ነበሩ፣ ለአላህ ታዛዥ የነበሩት ነበሩ። እናንተ ዛሬ ልብሱን እንኳን አጥቦ የማይቀይር ሰዎችን ሶስተኛ እንትን አድርጋችሁ የምታመልኩ ሰዎች እኛን ካፊር የምር በጣም ከባድ እኮ ነው ካፊር። እኔ እርግጠኛ ሆኜ የምነግራችሁ ነገር ትላንትና ረሱል ሰለላሁ ዐለይሂ ወሰለም ልክ እነዚህ ቃተለሁም ረሱል ሰለላሁ ዐለይሂ ወሰለም እንደተባሉ እነዚህን ሙሽሪኮችን ማለት ነው ረሱል ሰለላሁ ዐለይሂ ወሰለም እንደተጋደሏቸው ዛሬ ላይ በህይወት ቢኖሩ ኑሮ ነብዩ መሐመድ ወላሂ ወተላሂ ከናንተ ጋር ነበረ ጂሃድ የሚያደርጉት፣ እናንተን ነበረ የሚጋደሉት። እኔ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ረሱል ሰለላሁ ዐለይሂ ወሰለም በህይወት ቢኖሩ ኖሮ ልክ ትላንትና እነዛ ሙሽሪኮችን እንደተጋደሏቸው እናንተንም ይጋደሏችሁ ነበረ። አሊ ብኑ አቢ ጣሊብ ዛሬ ላይ በህይወት ቢኖር ኖሮ ወላሂ ለዓዚም ልክ እነዛ ሰዎችን በእሳት እንዳቃጠለ እናንተንም ከነነፍሶቻችሁ ነበረ በእሳት የሚያቃጥላችሁ። ምክንያቱም እንደውም የዚህ ዘመን ሙሽሪኮችንና ድሮ ጊዜ የነበሩ ሙሽሪኮችን ብናወዳድር አላህ በሚያየው ማለት ነው ሐቂቀተን እነዛ የበዛ ጊዜ የነበሩ ሙሽሪኮች ይሻሉ ነበረ 100% ከናንተ ማለት ነው። ይሄንን ማወቅ አለባችሁ። ኦኬ በእናንተም ብሶም ደግሞ የሆነ ነገር ኮሽ ባለ ቁጥር ሙስሊም ነሽ ወይስ ዋህብያ ነሽ? ላ ሼክ አንተ ማነክ ሲጀመር? በመቀጠል እህታችን ናት፣ ለኛ እህታችን ናት። ተሳሳተች፣ ረዳ አደረግንባት፣ አልহামዱሊላህ ረቢል ዓለሚን ጥፋቷ ገባት፣ ሶሪ ያለች ወጣ፣ በቃ ተሳስቻለሁ ብላ ቪዲዮ ሰራች፣ አለቀ ጨረስን። በቃ ነገም ልትሳሳት ትችላለች አይደለችም? እሷ ማንም ሊሳሳት ይችላል። ምን እናደርጋለን? እህቶቻችን ወንድሞቻችን እስከሆኑ ድረስ ረድ እናደርግባቸዋለን፣ ያቅማችንን ይመለሳሉ። አልহামዱሊላህ ረቢል ዓለሚን አናወጣቸውም ከሚላ፣ አናወጣቸውም ከእምነት፣ አናወጣቸውም ከአቂዳ። ይሄንን ማወቅ አለባችሁ። እሺ ዞሮ ዞሮ እኛ ምንም ሆነ ምንም እነሱ ምንም ያክል ቢሳሳቱ የናንተን ያክል አይሳሳቱም። እናንተ እኮ ተሳሳቾች አይደላችሁም። አውቆ የጠመማችሁ ናችሁ እንጂ አውቃችሁ የጠመማችሁ ናችሁ። አሁንም ደግሜ የምነግራችሁ ነገር ቢኖር ከናንተ ይልቅ ጃሂሉ ምንም የማያውቁ አላህ Subhanahu Wa Ta'ala ለራሱ የሰጠውን ነገር ቢላ ከይፍያ ኢስባት የሚያደርግ ሰው የጀነት ነው። አለቀ።